ሀገራችን የወጣቶችን ተጠቃሚነት ለማረጋገጥ የተለያዩ አማራጭ ስራዎችን በማመቻቸት የስራ ዕድል ፈጠራ እየተሰራ መምጣቱ ይታወቃል። በመሆኑም በሰሜን ወሎ ዞን ላስታ ወረዳ ወጣቶች በአነስተኛ የብድር ወለድ አገልግሎት ተጠቃሚ መሆናቸውን የወረዳው ስራና ክህሎት ጽሕፈት ቤት አስታውቋል። በአነስተኛ የብድር ወለድ ከተመቻቸላቸው ወጣቶች መካከል ወጣት ሰርኬ እንደገለጸችው መንግስት ባመቻቸላት ብድር በመጠቀም ስራ እየሰራ ሲሆን ራሷና ቤተሰቧን መርዳት መቻሏን ገልጻ በቀጣይም የተሻለ ተጨማሪ ብድር እንዲመቻችላቸው ጠይቀዋል። ሰርኬ ሞላ እባላለሁ ከ023 ቀበሌ እና ይሄ ሸድ ተሰርቶ ያው ተደራጅተን ነው የምንሰራው እና በፊት ተከራይቼ ነበር የምሰራ እና የቤት ኪራይም ብዙ ስለነበረ ብዙ ወጪም ነበረ፣ ምቹ ቦታ አልነበረ። አሁን ይሄን ኮንቴነር ተሰርቶ ከተሰጠን በኋላ ጥሩ እየተንቀሳቀስኩ ነው። ያው ልጆችን እያስተዳደርኩ ነው፣ ቤተሰቤን እየመራው ነው እና በጣም አሪፍ ነው። ብድር ተመቻችቶልን ነበረ። ያው 100,000 ብር ብድር ተመቻችቶልን ተሰጥተናል፣ ግን በቂ አይደለም ብድሩ። እንዲሁም ወጣት አበራሽ አያሌው እንዳለችው ከዚህ በፊት በሰው ቤት ተቀጥራ ትሰራ የምታገኘው ገቢ በጣም ዝቅተኛ በመሆኑ ለኑሮ አስቸጋሪ መሆኑን ገልጻ አሁን ግን መንግስት ማመቻቸላት ብድር የራሷን የወንድ ፀጉር ቤት በመክፈት ከራሷ አልፋ ለቤተሰቦቿ የስራ ዕድል በመፍጠር ተጠቃሚ መሆኗን ገልጻለች። ከዚህ በፊት ተቀጥሬ ሰራ የነበረው ለ4 ዓመት ተቀጥሬ ያለው የወጣቶች በተደራጀ ማህበር በላስታው ተደራጅቼ 100,000 ብር ተሰጥቻለሁ። ምንም እንትን ባይልም የተወሰነ እቃ ገዝቶልኛል። ከዚህ በላይ ደግሞ ከሲስተርንም ሌላም ሰው ቀጥሬ ያለው አሁንም የአቅም ማነስ ነው ያለኝ እንጂ ይሄኛው ወንበር አለ፣ ግን ማሽን ምናምን የምገዛበት ብር የለኝም። ልዩነቱ ከሰው ቤት መቼም ቢሆን አይሞላም። ምክንያቱም 5,000 ማገኘሽ 6,000 ማገኘሽ ያንን ለኩል ነው ለቤት ኪራይ ነው የምትከፍለው። ግን በዚህ እንደኔ አይነት እድል ላገኙት ሰዎች ከተጠቀሙበት ትርፋማ ይሆናሉ። የላስታ ወረዳ ስራና ክህሎት ጽሕፈት ቤት የስራና ክህሎት የስራ ቡድን የገበያ ልማትና ግብይት የስራ ቡድን መሪ ብስራት ቡድን እንደገለጹት በበጀት ዓመቱ በተዘዋዋሪ ብድር በአነስተኛ ወለድ ክፍያ ለወጣቶች የስራ ዕድል ፈጠራ ለ29 ወጣቶች ለማስጠቀም ታቅዶ 76 ወጣቶችን በኢንተርፕራይዝ በማደራጀት ባለፉት 10 ወራቶች ብቻ ለ29 ወንዶችና ለ47 ሴቶች በድምሩ ለ76 ወጣት ኢንተርፕራይዞች 6,751,130 ብር ለማበደር ታቅዶ 6,614,000 በተዘዋዋሪ ብድር መሰራጨቱን ገልጸዋል። ከዚህ በ2018 በጀት ዓመት አጠቃላይ የስራ ዕድል ለመፍጠር በተለይም ደግሞ ክልሉ ባስቀመጠው አቅጣጫና ዝቅተኛ የወለድ ምጣኔ 8% እሱን ለማሰራጨት እንደ እቅድ በተዘዋዋሪ ብድር ወጣቶችን መልምሎ የስራ ዕድል ለመፍጠር በተመረጡ የስራ ዘርፎች በተለይም ደግሞ በማኒፋክቸሪንግ እና በከተማ ግብርና እንዲሁም በአገልግሎት በኮንስትራክሽን ዘርፎች የስራ ዕድል ለማመቻቸት እና የስራ ዕድል ለመፍጠር በእቅድ ተይዞ የነበረው እንግዲህ አጠቃላይ በኢንተርፕራይዝ 29 ኢንተርፕራይዞችን እናቋቁማለን ወይም ደግሞ የብድር ተጠቃሚ እናደርጋለን ተብሎ በእቅድ የተቀመጠ ሲሆን በዓመቱ እስከዚህ 10 ወር ድረስ ግን ማስጠቀም የቻልነው በኢንተርፕራይዝ ወይም ደግሞ መመስረት የቻለውና የብድሩ ተጠቃሚ እንዲሁም በዝቅተኛ ወለድ መጠን ተጠቃሚ እንዲሆኑ የተደረገው ግን 76 ለማከናወን ወይም ደግሞ ኢንተርፕራይዞችን ለመመስረት ተችሏል ማለት ነው። በበጀት ዓመቱ አሁን ለእነዚህ እና አጠቃላይ የሚሰራጭ የተዘዋዋሪ ብድር ሁሉም ሳተላይት ጸደይ ባንክ ቅርንጫፎቻችን ያ ማለት በድብኮ በበልባላ በኩሉ መስክና እንዲሁም በላሊበላ ባለው ጸደይ ባንክ ይሰራጫል ተብሎ እንግዲህ በእቅድ የተቀመጠው የገንዘብ መጠን ወደ 6,751,133 ብር ለማሰራጨት በእቅድ የተቀመጠ ሲሆን ክንውናችን እስከዚህ 10 ወር ድረስ ግን
ላይ እንደተጠቀሰው ለ29 ኢንተርፕራይዞች ወይም ደግሞ ለ76ቱ አንቀሳቃሾች 6,614,000 ብር ለማሰራጨት ተችሏል ማለት ነው። አብዛኛው ተበዳሪዎቻችን በከተማ ግብርና ያ ማለት ደግሞ በማድለብና በፍየል እርባታ፣ በበግ እርባታ፣ በበግ ማድለብ በዛ ልክና ሌሎች ደግሞ ከመስኖ ጋር ተያይዞ በኢሪጌሽን ስራዎች ላይ በአትክልትና ፍራፍሬ በዚህ ልክ አብዛኛው ወጣት የሸፈነልን ሲሆን በመጠኑ ቢሆን በማኒፋክቸሪንግ ዘርፍ ላይ ደግሞ በልብስ ስፌት በተለይ የሴቶችን ዲዛይን ነገር በቴክኒክ ሙያ ኮሌጆች በኩል እውቅና ተሰጥቷቸው ወይም ደግሞ ስልጠናውን አግኝተው ራሳቸውን አዳብረው በልብስ ስፌት በኩል ወጉንም ባህሉን በሚጠብቅ መልኩ እሱን በማዘጋጀትኝ ወደ ስራ የገቡበት ሁኔታ ነው ያለው ማለት ነው። የላስታ ወረዳ ስራና ክህሎት ጽሕፈት ቤት የወጣት ስራ ስምሪት ባለሙያ ወይዘሮ ባይሽ ጌጡ እንደገለጹት የውጭ ሀገር የስራ ስምሪት በተመለከተ በሰጡት ማብራሪያ በወረዳው ብዙ የተለመደ ባይሆንም ህገወጥ የሰዎች ዝውውርን ለመቆጣጠር በሁሉም ቀበሌዎች የግንዛቤ ማስጨበጫ ትምህርት በመስጠት ወጣቶች ህጋዊ ጉዞዎች እንዲያደርጉ ለ442 ወጣቶችን በመለየት 153 ወጣቶች ለ21 ቀናት በውጭና በሀገር ውስጥ ቋንቋዎች ስልጠና መውሰዳቸውን ገልጸዋል። በመሆኑም ወጣቶች ከህገወጥ ዝውውር ራሳቸውን እንዲጠብቁና በስልጠናውም ተጠቃሚ እንዲሆኑ ምቹ ሁኔታዎች መፈጠሩን ጠቅሰው 127 የአረብ ሀገር ተመላሾች 1,500,000 ብር በጀት በማመቻቸት የስራ መስሪያ የሚሆኑ ብሎኮችን በመገንባት በቀጣይ በሀገራቸው ሆነው እንዲሰሩ በማድረግ የተሰራ መሆኑንም አክለው ገልጸዋል። ሀገር የስራ ስምሪት ስራዎችን ስናከናውን በአብዛኛው እንደኛ እንደ ላስታ ወረዳ ያን ያክል ብዙ ወደ ውጭ ሀገር በህገወጥ የሰዎች ዝውውር ይሄዳሉ ተብሎ ባይታመንም ይህን ስናደርግ በተለይ በአሁኑ ዓመት ወደ 700 እቅድ ተሰጥቶናል። ህጋዊ ሆነው ወደ ውጭ ሀገር እንዲሄዱ ማለት ነው። ከ700 ወደ በልዩነት የመለየት ስራ ስንሰራ 442 አካባቢ ለይተን ይዘናል። ከ442ቱ ግን ወደ 153 ወደ ስልጠና አስገብተናል። ቴክኒክና ሙያ ኮሌጅ ማለት ነው። ቴክኒክና ሙያ ኮሌጅ ሄደው ስልጠና የሚወስዱት ለ21 ቀን ነው። 21 ቀን ሙሉ ስልጠና ሲወስዱ እንከታተላለን። 21 ቀን ስልጠና የሚወስዱት በእንግሊዝኛና በአማርኛ እንዲሁም በአረብኛ ትምህርቱ ይሰጣቸዋል። አረብ ሀገር ተመላሾች ወደ 127 የአረብ ሀገር ተመላሽ አለን። እነዚህ የአረብ ሀገር ተመላሾች በአብዛኛው ያሉ 09 አካባቢ አዲስ አበባ ከሚባል ቀበሌ ይገኛሉ። ምንድን ነው ያደረግነው? የእነሱን የስራ እድል ለመፍጠር ከጽህፈት ቤት ኃላፊው ጋር በመነጋገር ወደ 1,500,000 ብር አካባቢ በጀት በማስበጀት ወደ 6 ብሎኮች እንዲሰሩ ተደርጓል። የላስታ ወረዳ ምክትል አስተዳዳሪና የስራና ክህሎት ጽሕፈት ቤት ኃላፊ አዳነ ካሳ እንደገለጹት በወረዳው ባለፉት ዓመታት ከ9,000 በላይ ወጣቶችን የስራ እድል ለመፍጠር የልየታ ስራ የተሰራ ሲሆን ለ9,909 ወጣቶች የስራ እድል መፈጠሩንና ገልጸው በዚህ 2 ዓመታትም 582 ኢንተርፕራይዞችን በግብርናና በማኑፋክቸሪንግና በሌሎች ዘርፎች በማደራጀት የስራ እድል መፈጠሩን ገልጸዋል። እንዲሁም ወጣቶች የመስሪያ ካፒታል ከማመቻቸት አንጻር 32 ሚሊዮን ብር በላይ የብድር አገልግሎት በመስጠት ታቅዶ ከ24 ሚሊዮን ብር በላይ የብድር አገልግሎት በመስጠት ለ356 ወጣቶች የብድር አገልግሎት ተጠቃሚ ማድረግ መቻሉንም ገልጸዋል። በ2 ዓመት ቆይታ ውስጥ ወደ 9172 ወጣቶች በላስታ ወረዳ ውስጥ ይለያሉና የስራ እድል ይፈጠርላቸዋል ተብሎ ታቅዶ ወደ 9909 አካባቢ ወጣቶች ከቅዱ በላይ የስራ እድል የተካሄደበት ሁኔታ ነው ያለው። በ2 ዓመቱ ውስጥ ሁሉንም ወጣት ማደራጀት ስለማይቻል ቢያንስ አብዛኛውን ህጋዊ ኢንተርፕራይዝ ማድረግ ይጠበቅብናል ተብሎ ተወስዶ ወደ 497 አካባቢ ኢንተርፕራይዝ ይደራጃል ተብሎ በቅድ ተይዞ የነበረ ነው። 582 ኢንተርፕራይዝ በ2 ዓመት ውስጥ ተደራጅቶ ወደ ስራ ገብቷል። እንግዲህ መሬት ላይ የሚታዩ በተለያዩ ዘርፎች በግብርና ዘርፍ፣ በማኑፋክቸሪንግ ዘርፍ፣
በኮንስትራክሽን ዘርፍ እና በሌሎቹ ዘርፎች ወጣቶች በኢንተርፕራይዝ ተደራጅተው ወደ ስራ የገቡበት ሁኔታ ነው ያለው። እንግዲህ ለነዚህ 356 ወይም ለቅዱ 248 ኢንተርፕራይዞች ወደ 32 ሚሊዮን 948963 ብር እናቀርባለን ብድር ብለን እስካሁን እስከደረስንበት ድረስ 24 ሚሊዮን 37560 ብር ለኢንተርፕራይዞች የብድር አገልግሎት አግኝተዋል ማለት ነው።